እውነቱን እንነጋገር። ልክ አሁን ይህ ቪዲዮ እያየህ ባለህበት ሰከንድ አእምሮህ ውስጥ ክረምት ሲያልቅ ህይወቴን እቀይራለሁ፣ ትምህርት ሲጀመር ጎበዝ እሆናለሁ፣ ነገ ጀምራለሁ የሚሉ ውሸቶችን ለራስህ እየነገርክ ነው። ግን እውነታው ምንድን ነው? ባለፈው ዓመትም ከዚያ በፊት በነበረው ዓመትም ለራስህ የነገርከው ይሄንኑ ነበር። ውጤቱስ? ዛሬም ያው ቦታ ላይ ነህ። ክረምት ሲመጣ የእረፍት ጊዜ ነው፣ መዝናናት አለብኝ የሚለው የአብዛኛው ሰው አስተሳሰብ ነው። ነገር ግን ስኬታማ ሰዎች ማንም በማያያቸው ሁሉም ሰው ተኝቶ በሚያሳልፍበት በዚህ የጨለማና የዝናብ ወቅት ነው ራሳቸውን ቀርጸው የሚወጡት። ዛሬ የምነግርህ ነገር ተራ የማበረታቻ ንግግር ወይም ሞቲቬሽን አይደለም። ቪዲዮውን ለ2 ደቂቃ የምትዘጋው ከሆነ አሁኑኑ ውጣ፣ ጊዜህን አታባክን። ነገር ግን እውነትም ዘንድሮ መለወጥ አለብኝ ካልክ በቀጣዮቹ ደቂቃዎች ውስጥ ህይወትህን በ60 ቀናት ውስጥ ሪሴት የምታደርግበትን ማንም ሰው በነፃ የማይነግርህን ሚስጥራዊ ፍኖተ ካርታ ወይም ብሉፕሪንት ደረጃ በደረጃ አሳያለሁ። አሁን 2 አማራጮች አሉ። ይሄን ቪዲዮ አሁኑኑ ዘግተህ ወደ ቲክቶክ መሄድ እና ክረምቱ ሲያልቅ በታላቅ ጸጸት መዋጥ፣ ወይም ደግሞ በቀጣዮቹ 60 ቀናት ውስጥ 99% የሚሆነውን ወጣት ጥለህ የምትገሰግስበትን የስኬት መንገድ እስከመጨረሻው ማዳመጥ። ምርጫው ያንተ ነው። ሰዎች ማንነትን ለመቀየር ዓመታት ይፈጅብኛል ይላሉ። ይህ ፍጹም ውሸት ነው። በለንደን ዩኒቨርሲቲ የተደረገ ጥናት እንደሚያሳየው የሰው ልጅ አእምሮ አዲስ ጠቃሚ ልምድን ሙሉ በሙሉ ለመልመድና የድሮ መጥፎ ልምድ ሰብሮ ለመውጣት የሚፈጅበት ጊዜ በአማካኝ 66 ቀናት ብቻ ነው። እኛ ደግሞ በዚህ ክረምት ከዚህ በላይ ቀናት አሉ። ይህ ማለት በአሁኑ ሰዓት ባልጋህ ላይ ጋደም ብለህ የምታባክነው ጊዜ፣ ስልክህ ላይ በከንቱ የምታጠፋው እያንዳንዱ ቀን የወደፊት ስኬታማ ማንነትህን እየገደለ ነው ማለት ነው። አእምሯችን ልክ እንደ ሰም በፈለግነው ቅርጽ ልንቀርጸው እንችላለን። ነገር ግን ቅርጽ ለመቅረጽ መጀመሪያ እሳት ውስጥ መግባት አለበት። ያ እሳት ደግሞ አሁን የምንጀምረው የ60 ቀናት ተግሳጽ ነው። ይህንን እቅድ በ3 ወሳኝ ምዕራፎች ከፍለነዋል። እያንዳንዱ ምዕራፍ 20 ቀናትን ይይዛል። ህይወታችንን ወደ መለወጫው የመጀመሪያ ምዕራፍ 1 ሞንክ ሞድ እና አእምሮን ማጽዳት። የመጀመሪያዎቹ 20 ቀናት ሞንክ ሞድ ወይም እንደ መነኩሴ መሆን በመባል ይታወቃሉ። ይህ ማለት ራስህን ካላስፈላጊ የዓለም ረብሻዎች የምታቀብበትና የስነ ልቦና ጦርነት የምታወጅበት ጊዜ ነው። በዚህ 20 ቀናት ውስጥ ዋናው ስራ አዲስ ነገር መጀመር አይደለም። ዋናው ስራ ማስወገድ ነው። ለመሆኑ ለምን ሰነፍ እንደሆንክ ታውቃለህ? ለምን መጽሐፍ ማንበብ ሲያምርህ ግን ገጹን ሳትገልጠው ገና ወደ ስልክህ እንደምትሄድ ታውቃለህ? ችግሩ ካንተ አይደለም። ችግሩ አእምሮህ በርካሽ ዶፓሚን መመረዙ ነው። ማህበራዊ ሚዲያ ላይ በየሰከንዱ የምታያቸው አጫጭር ቪዲዮዎች ለአእምሮህ በጣም ቀላልና ፈጣን ደስታ ይሰጡታል። በዚህ ምክንያት አእምሮህ ጠንከር ያሉ ስራዎችን እንደ ስቃይ ነው የሚያያቸው። ስለዚህ በዚህ የመጀመሪያ 20 ቀን ውስጥ ጨካኝ ህጎችን ትተገብራለህ። ከነዚህ 3 ህጎች መካከል የመጀመሪያውን ስንመለከት አንደኛው የዲጂታል ጾም ወይም ዲጂታል ዲቶክስ በመባል ይታወቃል። በቀን 5 እና 6 ሰዓት የምታጠፋበትን የሶሻል ሚዲያ ጊዜህን ወደ 1 ሰዓት ብቻ ዝቅ ታደርጋለህ። ከተቻለ ቲክቶክ እና ፌስቡክ የመሰሉትን ፕላትፎርሞች ከስልክህ ላይ አንኢንስታል ታደርጋቸዋለህ። አታስብ፣ ዓለም አንተ ስላልነበርክባት አትቆምም። ሁለተኛ የመርዛማ ጓደኞች እረፍት። አብረው ቁጭ ብለው ስለ ወደፊት ህልማቸው የማይወያዩ ጊዜህን ብቻ የሚገርሉ እንግባና ፊልም እንይ፣ እንውጣና እንጫወት የሚሉን ሰዎች ለ20 ቀን ባይ ባይ ትላቸዋለህ። ሶስተኛ የመኝታ ስነ ስርዓት። ማታ 5 ሰዓት ከመሆኑ በፊት ስልክህን ማስቀመጥ አለብህ። ጠዋት ስትነሳ ደግሞ የመጀመሪያውን 30 ደቂቃ ስልክህን ሳትነካ ለስራ ጊዜ ስጥ። በመጀመሪያዎቹ 5 ቀናት አእምሮ ክፉኛ ይረበሻል። ስልክህን የመንካት ጉጉት ይጨምርብሃል። ነገር ግን እስከ 20ኛው ቀን ስትዘልቅ አእምሮ መረጋጋት ይጀምራል። ጭጋጉ ይገፈፋል። አሁን ወደ ሁለተኛውና ወደ ዋናው ምዕራፍ ለመሸጋገር ዝግጁ ሆንክ ማለት ነው። ምዕራፍ 2 የ1 ሰዓት ጨካኝ ህግና የክህሎት ግንባታ። አሁን እንኳን ደስ አለህ። የመጀመሪያውን 20 ቀን በድል ተወጥተሃል። አሁን አእምሮህ ንጹህና አዲስ እውቀትን ለመቀበል እየተራበ ነው። ከቀን 21 እስከ 40 ባለው ጊዜ ውስጥ የ1 ሰዓት ጨካኝ ህግን ወይም the 1 hour focus rule እንተገብራለን። ይህ ህግ ምን ይላል? በቀን ውስጥ ዝናብ ቢዘንብ ነጎድጓድም ይሁን ስሜት የሚጥባ በትክክል ለ1 ሰዓት ያህል ስልክህን ሙሉ በሙሉ ሌላ ክፍል ውስጥ አስቀምጠህ በህይወት ልታሳካው በምታስበው አንድ ትልቅ ግብ ላይ ብቻ 100% ትኩረትን ሰጥተህ ትሰራለህ። በዚህ ሰዓት ልታደርጋቸው የምትችላቸው 3 ወሳኝ የለውጥ መስኮች አሉ። አንደኛ የዲጂታል ክህሎት ወይም ሃይ ኢንካም ስኪል የምንላቸው ናቸው። በአሁኑ ዘመን የዲግሪ ባለቤት መሆን ብቻ ዋጋ የለውም። በዚህ ክረምት እረፍትህን በቀን 1 ሰዓት ብቻ በመጠቀም ቪዲዮ ኤዲቲንግ፣ የሶሻል ሚዲያ ማኔጅመንት ወይም መሰረታዊ የኮምፒውተር ፕሮግራሚንግን ተማር። ዩቲዩብ ላይ በነፃ የሚገኙ በሚሊዮን የሚቆጠሩ ኮርሶች አሉ። ሁለተኛ የእንግሊዝኛ ቋንቋህን
ማሻሻል። እንግሊዝኛ እንደሚታወቀው የዓለም የሥራና የእውቀት ቋንቋ ነው። በቀን 1 ሰዓት መጽሐፍ ጮክ ብለህ አንብብ፣ አዳዲስ ቃላትን ያዝ፣ ወይም ራስህን በቋንቋው ለመግለጽ ሞክር። ይህ ክህሎት ነገ ለምትፈልገው ስራ ወይም የትምህርት ዕድል በሩን ይከፍትልሃል። ሶስተኛው የገንዘብ ግንዛቤ ወይም ፋይናንሻል ሊትሬሲ የምንለው ነው። ገንዘብ እንዴት እንደሚሰራ፣ እንዴት እንደሚቆጠብና ኢንቨስት እንደሚደረግ የሚናገሩ በርካታ መጽሐፍት አሉ። እነሱን አንብብ። ዩቲዩብ ላይም ቪዲዮዎችን ተመልከት። አስበው፣ በቀን 1 ሰዓት ብቻ ለዚህ ስራ መስጠት በ60 ቀናት ውስጥ 60 ሙሉ ሰዓታትን ለአንድ ዓላማ ሰጥተሃል ማለት ነው። አብዛኛው ወጣት ይሄንን ጊዜውን በፌስቡክ ኮመንት በማንበብ ሲያጠፋው፣ አንተ ግን የወደፊት ህይወትህን እየገነባህ ነው። ይህ ነው ልዩነቱ። ምዕራፍ 3 ማንነትን መቆለፍ። ወደ መጨረሻው ምዕራፍ ደርሰናል። ከቀን 41 እስከ ቀን 60 ያለው ጊዜ የሰራኸውን ለውጥ በቋሚነት በባህሪ ውስጥ የምትቆልፍበት ጊዜ ነው። በዚህ ሰዓት ውስጥ ለውጡ በዓይንህ መታየት ይጀምራል። አነቃቂ መጽሐፍትን ማንበብ ቀላል ይሆንልሃል። ጠዋት መነሳት አይከብድህም። ንግግርህና አስተሳሰብህ የተቃኘ ይሆናል። ነገር ግን በዚህ ምዕራፍ ላይ ትልቁ አደጋ እረፍትን ማምለክ ወይም ይበቃኛል ብሎ ማሰብ ነው። ብዙ ሰዎች እዚህ ጋር ይሸነፋሉ። አእምሮህ እንግዲህ ለውጥ አምጥተሃል፣ ዛሬ ስለምን አታርፍም እያለ ይሞግትሃል። እዚህ ጋር ነው መጨከን ያለብህ። በዚህ ምዕራፍ ማንነትህን ለመቆለፍ እነዚህን 2 ነገሮች አድርግ። አንደኛ የእድገት መመዝገብ ወይም ሀቢት ትራኪንግ የምንለው ነው። በየቀኑ ያደረግከውን ለውጥ በደብተር ላይ መዝግብ። በቀን መቁጠሪያ ወይም ካላንደር ላይ በስራህ ቁጥር በትልቅ እስክሪብቶ ምልክት አድርግ። ያንን የሰንሰለት ምልክት ላለማቋረጥ ብቻ በየቀኑ ትሰራዋለህ። ሁለተኛ ማንነትህን ቀይር። ራስህን እኔ ሰነፍ ነኝ ግን ለመለወጥ እየሞከርኩ ነው አትበል። ይልቁንም እኔ ስነ ስርዓት ያለኝ የማቅደውን የምተገብር በየቀኑ ራሴን የማሳድግ ሰው ነኝ ብለህ ራስህን አውጅ። ማንነትህ የሚቀየረው አመለካከት ሲቀየር ብቻ ነው። ይህ ማስተር ክላስ ወደ ማብቂያው ደርሷል። እኔ የ60 ቀኑን ፍኖተ ካርታ በነፃ እጅ ላይ አስቀምጬልሃለሁ። አሁን ያንተ እውነተኛ ውሳኔ የሚጀምርበት ሰዓት ነው። ከ60 ቀናት በኋላ ክረምቱ አልቆ መስከረም ሲጠባ 2 አይነት ወጣቶች ይኖራሉ። የመጀመሪያዎቹ የዛሬ 60 ቀን ያንን ቪዲዮ አይቼ ነበር ግን ምንም አላደረኩም ብለው በጸጸት ራሳቸውን የሚወቅሱ፣ ያው የድሮ ሰነፍ ማንነታቸውን ይዘው ወደ ትምህርት ቤት ወይም ወደ ስራ የሚመለሱት ናቸው። ሁለተኛዎቹ ደግሞ ያንን ቪዲዮ ካየሁት ቀን በኋላ ህይወቴ፣ አስተሳሰቤና የወደፊት ዕጣ ፈንታዬ የተቀየረበት ቀን ነበር ብለው በኩራት የሚናገሩት ጥቂት አሸናፊዎች ናቸው። እኔ የምፈልገው አንተ ከአሸናፊዎቹ ወገን እንድትሆን ነው። ለዚህ ለውጥ ዝግጁ ከሆንክና ራስህን ለመቀየር ቃል ከገባህ አሁኑኑ ኮሜንት ላይ ገብተህ እኔ ዝግጁ ነኝ ብለህ በጽናት ጻፍ። የዛሬ 60 ቀን ተመልሰህ ያመጣኸውን ታላቅ ለውጥ እንድታጋራኝ ቻናሉን ሰብስክራይብ አድርገህ በንቃት ጠብቀኝ። ህይወትህን ለመቀየር 60 ቀናት በቂ ናቸው። ጉዞህን ዛሬውኑ ጀምር። መልካም የ60 ቀናት የለውጥ ጉዞ ይሆንልህ ብዬ እመኛለሁ። አብረን ስለቆየህ አመሰግናለሁ። በሌላ ቪዲዮ እስከመመለስ ቸር ቆዩ።